ዛሬ ከእንቅልፌ እንደነቃሁኝ ወደ ቲክቶክ ዘው ብዬ ስገባ ያየሁት ቪዲዮ ነበረ። አልኩኝ በቃ በጣም ነው ደስ ያለኝ ማለት ነው። ምክንያቱም ሰርቼ መብላት አስብ ነበረ፣ ግን ደግሞ ብዙ ጊዜ ግብአቶቹ አንዱ ሲኖረኝ አንዱ አይኖረኝም፣ እርጎ ሲኖረኝ ወይ እንቁላል አይኖረኝም ምናምን። ከረጅም ዓመታት በፊት አንድ ቀን ብቻ ኢትዮጵያ እያለሁ በልቼው አውቃለሁኝ፣ ፈታ ማለት ነው። ግን በቃ ከዛ በኋላ ሰርቼውን በልቼውን አላውቅም። ዛሬ ያየሁት ቪዲዮ ግን እንድሰራ ገፋፍቶኝ ቁርሴን ሳይሆን ምሳዬን ሰርቼ በልቻለሁ። እውነት በጣም ነው የተመቸኝ። በቃ ከዚህ በኋላ እየደጋገምኩኝ ነው ሰርቼ የምበላው። ሞክሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እንግዲህ እንደኔ ሁሉ አማረኝ ማለት እኔ ሁሉ አማረኝነት ሳይሆን ቤቴ ያለ ነገር ከሆነ ነው የሚያምረኝ። ብዙ ነገር አያለሁኝ ያምረኛል፣ ግን ግብአቶቹ ቤቴ ያሉ ከሆኑ በቃ እንዲሰራው ይገፋፋኛል ነፍስያዬ። እና የሌሉ ከሆኑ ደግሞ ወይም ማላገኛቸው ከሆኑ በቃ ባላየ ላሽላለሁ። እና እስኪ ይሄንን ፈታ፣ በነገራችን ላይ እንዲህ አይነት ፈታ እኔ የመጀመሪያ ጊዜ እያየሁ ነውኝ ማለት ነው። እንግዲህ ብዙዎቻችሁ የምታውቁት ኖሩ ትችላላችሁ። እኔ ግን ሳየው ስላማረኝ እየሰራሁ ነው፣ እየተሰራ ነው። እዚህ ጋር ያው ሽንኩርቱ ትንሽ እንትን የሆነ ይሄ ጥቁሩ ሽንኩርት ስለሆነ ትንሽ እንትን ራቅ ብዬ ስመለስ እንደዚህ ሆኗል። ቢሆንም ችግር የለውም፣ ችግር የለውም። ይሄ ሽንኩርቱ ጥቁር ስለሆነ ነው፣ ዝም በሉት እንጂ አሮ አይደለም። እሺ። እና ኢንሻአላህ ከቀመስኩት በኋላ ከተመቸኝ ኢንሻአላህ እናንተም እንድትሰሩት አበረታታችኋለሁ ማለት ነው። ኢንሻአላህ ምን ነው ቪዲዮ እየበሰለ ነው ለካ። ጸጥ አቁሞ ቀረ ነበር። አሁን በርበሬ ያላችሁ እንግዲህ አሁን በርበሬ ጨመርኩኝ እኔ። በነገራችን ላይ ይሄ በርበሬ የሆነ ቅልት ያለ እንትን ከመሆኑ የተነሳ ይሄ ህንዶች ሲጋቡ ግንባራቸው ላይ የሚያደርጉት ነው የሚመስለው። ያው መሽልሃል የተገዛ ስለሆነ ማለት ነው። ቲማቲም ጨመር። ያ ሰላም። ከዛ እዚህ ጋር ማጂ አንድ ማጂ ነው፣ ግን ለሁለት ከፍየው ነው እንጂ ሁለት ማጂ አንድ ነው ሁለት የጨመርኩት። እና ብላክ ፔፐር ወይም ፍልፍል አስወጥ ጨመርኩኝ ማለት ነው። እሷ ማጂ አልጨመረችም፣ ግን እኔ በራሴ ግዴታ የሷ ጋር መመሳሰል የለበትም። ከዛ ደግሞ ጨው እንደዚህ ያበሰል እና ያው ካሜራውም ብዙም ጥራት የለውም። እዚህ ጋር ዳቦአችንን እንትን ቦጫጭቀናል ነው የሚባለው፣ ቦጫጭቀናል ዳቦአችንን። ከዳቦአችን ላይ በዚህ በሶሱ እናረሰርሰዋለን ማለት ነው። ካሁኑ ምራቄ እየተሯሯጠ ነው። ነው አሁን ቀጥታ ደግሞ ልክ ወደ እንቁላል ለመስራት እንሄዳለን። እዚህ ጋር የገበታ ቅቤ ነው የሚባለው ይሄ በኢትዮጵያ የገበታ ቅቤ ወይም በአረቦቹ ዝብዳ ግን በነገራችን ላይ ይሄን የሰራው ቀን ሰዎች የሉም ነበር፣ ከቤት ወጥተው በቃ ፏ ብዬ ዘና ብዬ። እዚህ ጋር ደግሞ እርጎ ነው፣ እርጎውን መታወት የተወሰነ ከዛ እንደዚህ አደረኩትኝ ማለት ነው። እንደሚጣፍጥ እርግጠኛ ነኝ። አሁን ዳይ ወደ ቀመሳ አላችሁ። እውነት ለመናገር በጣም ነው የሚጣፍጠው። ካላመናችሁ ሰርታችሁ ቀመሱት። በጣም ተመችቶኛል። የሆነ በቃ የበርበሬው የርጎ በቃ በጣም ነው የሚጣፍጠው። ይሄ በጣም ይጣፍጣል። ይሄን በልቼ ወደ ኢጃዛ ቤት ሄድኩኝ እላችኋለሁና ሞክሩት። እንደኔ ያያችሁት አብራችሁ ካላችሁ ሞክሩት። እና ደግሞ በቃ